ብፁዕ አባታችን አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሁላችንም መንፈሳዊ አባት መንፈሳዊ እረኛ ክቡር መርሲ ሐዘን ቆሞስ ዶክተር አባ በአማን የሀገረ ስብከታችን ምክትል ስራ አስኪያጅ የዚሁ ታላቅ ምስካየ ኅዙናን መድኃኔዓለም ገዳም አስተዳዳሪ ክቡር መልአከ ኃይል ቆሞስ አባ ሙሴ ገብረ ጻድቅ የላይን ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ክቡር መልአከ ብርሃን ቀሲስ ሄኖክ የፉጀራ ሐመረ ብርሃን ኪዳነ ምሕረት ወአቡነ አረጋዊ ቤተክርስቲያን አስተዳዳሪ ክቡር መልአከ ፀሐይ ቀሲስ ኪሩቤል ይገዙ የራስ አልኬማ ደብረ ድራስ ቅዱስ ጊዮርጊስ ወአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ሊቃውንተ ቤተክርስቲያን መምህር ህሊና በለጠ አበው ቀሳውስት ዲያቆናት የሰንበት ቤት መዘምራን እግዚአብሔር የሚወዳችሁ የልዑል አምላክ ልጆች እንደምን አደራችሁ? እንኳን ለመድኃኔዓለም ለፈጣሪያችን ለአምላካችን ታላቅ ዓመታዊ በዓል በሰላም በጤና አደረሳችሁ። እንህነሰ ንሰብክ ክርስቶስሃ ዘተሰቅለ ንህነሰ ንሰብክ ክርስቶስሃ ዘተሰቅለ እኛ ግን የተሰቀለውን ክርስቶስን እንሰብካለን። የመጀመሪያዊቱ የቅዱስ ጳውሎስ መልእክት ለቆሮንቶስ ክርስቲያኖች የተጻፈ ምዕራፍ 1 ቁጥር 23 በዚህ ኃይለ ቃል ጥቂት 10-15 ደቂቃ የእግዚአብሔርን ትምህርት እንማራለን። እግዚአብሔር ለሁላችን የተሰበሰበ የከተመ የማይባክን ሕሊና ልቦና እንዲሁም ደግሞ የቃሉ ምስጢር ይግለጥልን። ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክቱ ይህንን ኃይለ ቃል ተናግሯል። እዚህ ዓለም ላይ ብዙ ሰዎች አሉ፣ ብዙ እምነቶች አሉ። እኛ ግን የተለየነን፣ እኛ ግን የተለየ እምነት ያለነን፣ እኛ ግን የተለየ እምነት የተሰጠነን። ስለዚህ ክርስቶስን የምንሰብክ እኛ በማለት ቅዱስ ጳውሎስ ማንነታችንን ከሰዎች ለይቶ ከሰዎች ከርቶ እኛ ብሎ ጠርቶናል። ቅዱስ ጴጥሮስ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁን የእሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ ይላል። የመረጠን አምላክ የተመሰገነ ይሁን። በ40 በ80 ቀናችን ከተጠመቅንበት ጊዜ ጀምሮ በመንፈስ ቅዱስ ጸጋ ከከበርንበት ቀን ጀምሮ እኛ የተለየነን። እኛ ምንድነን? የተለየነን ሰውነን። ነገር ግን የሥላሴ ልጅ ነን። ሰውነን፣ ነገር ግን የእግዚአብሔር የአምላካችን ኪዳን የተገባልንን ሰውነን። በምድር እየኖርን ሰማያዊ ተስፋ ሰማያዊ ሕይወት በእውነት የተሰጠነን። እኛ ግን ለዚህ ክብር ለዚህ ማንነት የተጠራን የተሰቀለውን ክርስቶስን ነው የምንሰብከው። ምክንያቱም ቅዱስ ጳውሎስ ይህን ትምህርት ከመጀመሩ በፊትም ሆነ በኋላ እስከ ዓለም ፍጻሜ ድረስ እኔ መሲህ ነኝ እያሉ በክርስቶስ ስም የሚመጡ የመጡ ውሸታቸው ሐሰታቸው ታውቆ የተጋለጡ ነገም የሚመጡ ይኖራሉ። እኛ የምንሰብከው ክርስቶስ ሌላውን ክርስቶስ አይደለም። ቅዱስ ጳውሎስ ሌላውን ኢየሱስ ሌላውን ክርስቶስ የሚሰብክ ቢኖር እሱ የተረገመ ነው ይላል። እግዚአብሔር ይጠብቀን። ሌላ ክርስቶስ አለ ማለት ነው። ሌላ ኢየሱስ አለ ማለት ነው። ቅዱሳን ሐዋርያት ያላስተማሩለት በመጽሐፍት የተጻፈውን የትንቢት ቃል ለራሱ የሚቀማ የሚወስድ
በሐሰት ክርስቶስ ነኝ የሚል ኢየሱስ ነኝ የሚል የዚህ ደግሞ ሐሰተኛ መሲህ ሐሰተኛ ክርስቶስ ሰባኪ የሆኑ አገልጋይ የሆኑ አሉ ማለት ነው። እኛ ግን የምንሰብከው የተሰቀለውን ነው አለ። እስኪ በሉ እኛ የምንሰብከው ማንን ነው? የተሰቀለውን ክርስቶስን ነው የምንሰብከው። በቀራንዮ የተሰቀለውን፣ ስለ አዳም ኃጢአት የተሰቀለውን፣ የአዳምን ኃጢአት በመስቀል ላይ ተሰቅሎ የሰውን ልጅ ሁሉ ነፃ ቢያደርግም ዛሬም እኛ በግል ለምንሰራው ኃጢአት ሁሉ ምሕረት የሚሰጥ ይቅርታ የሚሰጥ ክቡር ደሙን ያፈሰሰውን የተሰቀለውን ኢየሱስ ክርስቶስን ነው የምንሰብከው። ጲላጦስ እጁን ታጥቦ ከደሙ ነፃ ነኝ ያለውን፣ ሐናና ቀያፋ በክስ ችሎት እንዲቆም የተጉለትን፣ በርባን ይፈታ የተባለለትን፣ እሱ ይሰቀል ብለው አይሁድ የጮሁለትን፣ ሄሮድስና ጲላጦስ የታረቁበትን፣ 12 ሐዋርያትን የመረጠውን፣ በይሁዳ የተከዳውን፣ ከድንግል ማርያም የተወለደውን፣ የአብ የባህሪ ልጅ የሆነውን፣ ፍጹም ሰው ፍጹም አምላክ የሆነውን ማንን እንሰብካለን? የተሰቀለውን ክርስቶስን እንሰብካለን። አልተሰቀለም የሚሉዋል። አልተሰቀለም፣ አልሞተም፣ ሞትን አልቀመሰም የሚሉዋል። በክርስቶስ የሥጋዊ ጉዞ ላይ ባለቤቱ እንደተናገረው በእኔ የማይሰናክል ብፁዕ ነው ብሏል። መድኃኔዓለም ይጠብቀን። በእኔ ምንም አይሆን የማይሰናክል። ይሄ የዮሴፍ ልጅ አይደለምን? ይሄ የማርያም ልጅ አይደለምን? በእኛ መካከል ያደገ አይደለምን? የምናውቀው አይደለምን? እያሉ ተሰናከሉበት እንደተባለ መድኃኔዓለም በለበሰው ሥጋ ያደረገውን የትሕትና ጉዞ በጣም በዓለማችን ላይ ቁጥራቸው ብዙ የሆኑ ሰዎች በአጋንንት እየተመሩ በጥርጥር እየተመሩ ባልተገባ መልኩ ተረድተው ጠፍተዋል። ቅዱስ ጳውሎስ እኛን ግን ምን አለ? እኛ ግን የተሰቀለውን ክርስቶስን የተሰቀለውን መጥቶ ይሰቀላል ቢልህ እንዳትሰማ። የተሰቀለው ኢየሱስ ይሄ ነው ቢልህም ሌላው ክርስቶስ ከሆነ እንዳትሰማ። እኛ የሐዋርያት ልጆች፣ የነቢያት ልጆች፣ በሐዋርያት በነቢያት መሰረት ላይ የታነጽን ልጆች የምንሰብከው ማንን ነው? የተሰቀለውን ክርስቶስን። ክርስቶስን እንዴት ነው የምንሰብከው? ክርስቶስን እንዴት ነው የምንሰብከው? የክርስቶስ ስብከታችን ከጥምቀት ይጀምራል። ታስታውሱ ከሆነ የተጠመቅበትን ቀን ባናቅም ሕፃናት ሲጠመቁ አይታችኋል። ያ ሕፃን በቀረበው በዛ ማየገቦ ውስጥ ተነክሮ 3 ጊዜ ይወጣል። በአብ ስም በወልድ ስም በመንፈስ ቅዱስ ስም አጠምቅሃለሁ እያለ ካህኑ ያጠምቀዋል፣ እየዘፈቀ ያወጣዋል። ምስጢሩ ምንድን ነው? ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ስለ እኔ ተሰቅሏል። ስለ እኔ ምን ሆኗል? ተሰቅሏል። 3 ቀን 3 ሌሊት በመቃብር ውስጥ አድሯል። በ3ኛው ቀን ሞትን ድል አድርጎ ተነስቷል። ከዛሬ ጀምሬ የክርስቶስ የሞቱ የሕማሙ የመከራው የስቅለቱ የሞቱ የትንሣኤው አማኝ ነኝ ምስክር ነኝ ሲል ያ ሕፃን ያቺ ሕፃን በ40ና በ80 ቀናቸው በካህኑ የበረከት እጅ ታቅፈው የእግዚአብሔር ልጆች ክርስቶስን መስበክ ይጀምራሉ። ምስጋና ለአምላካችን ይሁን። የመጀመሪያው ስብከታችን ከዚህ ይጀምራል። ጥምቀታችን የትንሣኤ አዋጅ ነው። ጥምቀታችን የስቅለት አዋጅ ነው። ጥምቀታችን የክርስቶስ መሰቀል አዋጅ ነው። ከዚህ ጊዜ ጀምረን የእግዚአብሔር ልጆች በቅድስት ቤተ ክርስቲያን ልጅነታችን ክርስቶስን መስበክ እንጀምራለን። ሌላው በአውደ ምሕረት የሚደረገው ስብከት ነው። እንደምታውቁት ቅድስት ቤተ ክርስቲያን ላለፉት 2000 ዓመታት ኢየሱስ ክርስቶስ የአብ የባህሪ ልጅ ነው፣ የእግዚአብሔር ቃል እግዚአብሔር ነው፣ የድንግል ማርያም ልጅ ነው፣ ሁለት ልደታት አሉት፣
ከአብ ያለ እናት ቅድመ ዓለም ድህረ ዓለም ደግሞ ከድንግል ማርያም ያለ አባት ተወልዷል። እኛን ስለማዳን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስና ከራሱ ጋር ሊያስታርቀን መከራን ተቀብሏል ብለን እንሰብካለን። ይህ ስብከት የእግዚአብሔር ልጆች ከ2000 ዓመት ባላነሰ ጉዞ ውስጥ ሳይቋረጥ እስከ ዛሬ ቀጥሏል። እግዚአብሔር በዚህ ስብከት ያጽናል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። በሉ እስኪ እንሰብካለን። መምህራኑ ወንጌል ተምረው አመስጥረው መስለው የእግዚአብሔር ልጆች የሚሰብኩት ትምህርት የተሰቀለውን የክርስቶስን ትምህርት ነው። ይሄ እንግዲህ በአፍ የሚሰበክ ነው። በልደታችን በጥምቀታችን ቀን በክርስትና መነሳት እንደሰበክ ነው። እንዲህ እያልን ቀጥለን በዓላት ደግሞ ይከበራሉ። በዚህ ምድር ላይ እግዚአብሔር እኛ እንድንባረክ እጅግ የምንባረክባቸውን በዓላት ሰጥቶናል። በራሱ ስም በእመቤታችን በድንግል ማርያም ስም በቅዱሳን መላእክት ስም በጻድቃን በሰማዕታት ስም በዓላት ይከበራሉ። ዛሬ የተሰበሰብነው የእግዚአብሔር ልጆች መድኃኔ ዓለም ክርስቶስ ለእኔ የተሰቀለውን መከራ ሕማም ማስብበት ቀን ነው ብለን ነው። ይሄ በዓል የነፃነታችን ቀን ስለሆነ እንደገና የተፈጠርንበት ቀን ስለሆነ አርብ ከአፈር ሰርቶን እንደገና አርብ በቀራንዮ ዳግም የተፈጠርንበት ቀን ስለሆነ ከእንቅልፍ ተነስተን ጨለማውን ድል ነስተን ተገኝተን የምናከብረው የክርስቶስን የስቅለት በዓል ነው። ምክንያቱም እኛ የምንሰብከው ማንን ስለሆነ? የተሰቀለውን ክርስቶስ ስለምንሰብክ። እኛ ክርስቶስን ብንሰብከው ተናግረን በማንጨርሳቸው መንገዶች ነው። ሌሊቱን ሙሉ ካህናቱ ሊቃውንቱ ማህሌት ቆመው አድረዋል። ዛሬ በዚህ በመድኃኔ ዓለም ዓመታዊ በዓል ሊቃውንቱ በዜማ ከሚያደርሷቸው መጽሐፍት መካከል አንዱ መድኃኔ ዓለም ክርስቶስ ስለኛ ስላደረገው ቸርነት ስለተቀበለው መከራ የሚናገር መልክአ መድኃኔ ዓለም የተባለውን ቃል ነው እየጠሩ ሲጸልዩ ሲዘምሩ ያደሩት። እኛም በተራችን እነሱን አጅበን ከነጋ መተን በዚህ በዓል ላይ የቆምነው የተሰቀለውን ክርስቶስን እየሰበክን ነው። ለእኛ ብሎ የተሰቀለው መድኃኔ ዓለም አሁንም በስብከታችን በትምህርታችን ያጽናል። ልብሳችን ቆረቡ። ቅድም ነጭ ለብሰው ወጣቶች እንደኛ ወጣቶች ናቸው። እንደኛ ስራ ይሰራሉ። እንደኛ ፈተና አለባቸው። ከእናንተ መካከል ወጥተው ሲቆርቡ ግን የእግዚአብሔር ቃል እንዲህ ይላል፣ ስጋዬን በበላችሁ ደሜን በጠጣችሁ ቁጥር ሞቴን ትናገራላችሁ። እስኪ በሉ ሞቴን። መቁረብ ስብከት ነው። ታውቃላችሁ፣ ጌታዬ ለእኔ ሞቷል፣ ለእኔ ተሰቅሏል። አሁን ተቀብዬ የምመጣው የሞተልኝን የተሰቀለልኝን ጌታ ቅዱስ ስጋና ክቡር ደም ነው። የሞቱ ምስክር ነኝ ማለት ነው። እግዚአብሔር ለዚህ ስላበቃችሁ የቆረባችሁ በጸጋ ይጠብቃችሁ። መቁረብ ስብከት ነው። ብዙ ጊዜ ስጋውና ደሙን እንድንቀበል ብዙ ጊዜ ይሰበካል። ግን አንዱ ምክንያት የሚቆርቡ ሰዎች የተሰቀለውን ክርስቶስን በሕይወት በኑሮ የሚሰብኩ ናቸው። ሁላችን ወደዚህ ጸጋ ዙፋን ያቅርበን። አዎ ነጭ ለብሰን ቅዱስ ስጋውን ክቡር ደሙን ተቀብለን ስንሄድ ስለ እኔ የሞተውን የአምላኬ ኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ተቀብያለሁ፣ በሞቱ አምናለሁ፣ በሕመሙ አምናለሁ፣ ደግሞ ምስክር ነኝ፣ ቅዱስ ስጋው ክቡር ደሙ ያድነኛል፣ ለዘላለም ክብር ያበቃኛል እያል ይህን እንሰብካለን። ግን የተሰቀለውን ክርስቶስን መስበክ ዋጋ ሳያስከፍል ይቀራል እንዴ? አብያተ ክርስቲያናት ለምን ይቃጠላሉ? ክርስቶስ የባሕርይ አምላክ ነው ብለን ስለሰበክን እኮ ነው። ቀሳውስት ለምን ይታረዳሉ?
የኦርቶዶክስ ተዋህዶ ቤተክርስቲያን ለምን ትገፋለች? ለምንድነው ክርስቶስ የባህሪ አምላክ ነው የሚለውን ትምህርት የሚያስተምሩ በዮሐንስ ወንጌል ምዕራፍ 10 ላይ አይሁድ ክርስቶስን ምዕራፍ 5 ጨምራችሁ አንብቡ እስቲ ይሄንን ቃል ከኔ ጋር በሉ። አይሁድ ያሉት ስለሆነ እንድታስታውሱ ክርስቶስ ከዕለታት አንድ ቀን በድንጋይ ሊወግሩት ሲመጡ ስለ የትኛው ስራዬ ነው ልትገሉ የምትፈልጉት? ህብስት አበርክቼ ስላበላው ነው? አይነ ስውር ስላበራው ነው? ህሙም ስለፈወስኩ ነው? ስለምንድን ነው አላቸው። ሌላ ክስ አቅርበዋል። አንዱ ክስ ግን ራስህን ከአብ ጋር እኩል ስላረክ ነው አሉ። ምን አሉ? የምንሰቅልህ ልንገልህ ምንፈልገው በያዝነው ድንጋይ ልንወግርህ ምንፈልገው አንተን ማየት ማንፈልገው ልንገልህ ምንፈልገው ልንቋቋመው የማንፈልገው ራስህን ከአብ ጋር እኩል ስላረክ ነው አሉ። ቀን ጠብቀው ቂም ቋጥረው ተነጋግረው የሐሰት ምስክር ፈልገው በእነሱ ስህተት በመድኃኔዓለም እውነት የኔና የናንተ አምላክ በመስቀል ላይ ተሰቅሏል። ምስጋና ለስሙ ይሁን። የእነሱ ልጆች እስከ ዓለም ፍጻሜ ይነሳሉ። ክርስቶስ የባህሪ አምላክ ነው ብለው የሚናገሩትን ሁሉ ሊያሳድዱ በአሸዋ ዳር በመናፍቃን ልብ በዚህ በተሳሳተ ትምህርት ልብ ያድራሉ። ስለዚህ እኛ የተሰቀለውን ክርስቶስ ከክርስትናችን ጀምረን የምንሰብከው እስከ ሞታችን ነው። የቅዱስ ጊዮርጊስ መከራ፣ የቅድስት አርሴማ መከራ፣ የኢትዮጵያው ኮከብ የተክለ ሃይማኖት መከራ፣ የአቡነ ሀብተ ማርያም ስብከት፣ የቅዱስ ጴጥሮስ ቁልቁል መሰቀል፣ የቅዱስ ጳውሎስ አንገት መከለል፣ የቅዱስ እስጢፋኖስ ራስ በድንጋይ መቀጥቀጥ፣ የያዕቆብ ከቅድስት ቤተክርስቲያን ጉላት ላይ መወርወር፣ የአግናጢዎስ ለአናብስት መጣል፣ የፖሊካርፕ በሚነድ እሳት ውስጥ በጧፍ ተነክሮ መለብለብ። ምክንያቱ ይሄ ሁሉ የተሰቀለውን ክርስቶስ መስበክ ነው። የሰማችሁ ነው፣ የሰማችሁ ነው። ስለዚህ እግዚአብሔር አምላክ በዚህ ስብከታችን ያጽናል፣ በዚህ እምነታችን ያጽናል። ዛሬ ይህ ቀናችን መተኪያ የሌለው ቀን ነው። እግዚአብሔር ዓለምን ካዳነበት ዓለምን ከፈጠረበት ይልቅ ዓለምን ያዳነበት ጥበብ የተደነቀበት የእግዚአብሔር ወደር የለሽ ምሕረት ለዘላለም የታወጀበት ሰው ምንም ቢበረታ ከኃጢአት እንደማይጠራ ታውቆ እግዚአብሔር ወልድ ክቡር ደሙን አፍሶ ንስሐ ግቡ እንጂ ከተመለሳችሁ እመለሳለሁ ብሎ የማይሻር ቃል የደም ማኅተም የተቀበልንበት ቀን ነው። እንኳን አደረሳችሁ። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ማህሌቱ፣ ሰዓታቱ፣ ቅዳሴው፣ ቁርባኑ፣ ሽብሸባው፣ መዝሙሩ፣ ጾሙ፣ ጸሎቱ፣ ዜማው፣ ቅኔው በእያንዳንዱ የቤተክርስቲያን አገልግሎት የኦርቶዶክሳዊ ማንነት ውስጥ መድኃኔዓለም ክርስቶስ የባህሪ አምላክነቱ ይሰበካል፣ ይታወጃል። ለዚህ ክብር ያበቃን የመረጠን አምላክ ስሙ የተመሰገነ ይሁን። በመስቀል ላይ እጁን ዘርግቶ ተራቅቶ ተተፍቶበት ተመቶ ተንቆ ተጎትቶ ተዋርዶ እኛ ልንከፍል ያልቻልነውን የአዳምን ዕዳ መከራ ዋጋ ከፍሎ ከዲያብሎስ ባርነት ከአዳም እርግማን ኃጢአት በመቃብር በስብሶ ፈርሶ ከመቅረት በሲኦል ከመታሰር ነፃ ያወጣን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ስለሚወደን በመላው ዓለም ካሉ ቦታዎች መካከል ደግሞ በተለየ በዚህ በኢማራት በአቡዳቢ ምስካየ ኅዙናን መድኃኔዓለም ተብሎ
ያዘነ ልባችንን ሊያጸና የደከምነውን ሊያበረታ ሁል ጊዜ በምሕረት በመካከላችን አለ። የሐዘንተኞች ሁሉ አጽናኝ መድኃኔዓለም ክርስቶስ ሁላችን ያበርታን፣ ያጽናን። በዓሉን በዓለ ፍስሐ ያድርግልን። ወስብሐት ለእግዚአብሔር።